አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈረሰኛዋ ፋሚሊዎች እንደምን ዋላችሁ፣ እንደምን አመሻችሁ፣ እንዴት ናችሁ? በያላችሁበት ማለት ነው። እንደምን አደራችሁ? ሁሉንም ሰላም ብያችኋለሁ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላም ብዝት ይበልላችሁ እያልኩኝ ዛሬ እንግዲህ ከብዙ ቀናት በኋላ ተከስቻለሁ ማለት ነው። ሀባይቢ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬም ደግሞ አዳዲስ ነገር ይዤላችሁ መጥቻለሁ። እኔ ፈረሰኛዋ ዩቲዩብ ማለት ነው አንዳንድ አዳዲስ ነገሮች ሲኖሩና ለተከታዮቼ እንደዚሁም ለመዳም ቅመሞች እንደዚሁም ለስደተኛ እህቶቼ ይጠቅማሉ ያልኳቸውን አጭርም ቢሆኑ ሀሳቦችን ሸር ለማድረግ ነው መመጣው ማለት ነው። ስለዚህ ላይክ ብታደርጉኝ ሰብስክራይብ ብታደርጉኝ እናንተም ተጠቃሚ ትሆናላችሁ፣ ለእኔም ደስ ይለኛል ማለት ነው። እና ባለፈው እንደተለመደው ስለ ስደተኞች የቀን ገደብ መጨመሩን ወይም ደግሞ ተጨማሪ የምህረት አዋጅ መደረጉን ነበር ይዤላችሁ የመጣሁት። ዛሬም ደግሞ አንድ በዛው ተያያዥ ያለው ነገር ሆኖ የሆነ ነገር ልላችሁ ነው የመጣሁት ማለት ነው። በመጀመሪያ ላይክ እና ሰብስክራይብ ማድረግ እንዳትረሱ ፋሚሊ ያልሆናችሁ ማለት ነው። ቻናሌም እንደነገርኳችሁ አልተስተካከለም ማለት ይቻላል። ብቻ አበረታቱኝ፣ እኔም ተስፋ አልቆርጥም። ኢንሻአላህ ይስተካከላል ብዬ ተስፋ ላይ ሁሌ ግን እንደዚህ ማለት ሶሪ ይቅርታ፣ ምናልባት የሚያሳስባችሁ ትኖራላችሁ። ሁሌም ደግሞ እንደዚህ ደጋግሞ ሊደብራችሁ ይችላል ማለት ነው። እና አሁን እንግዲህ ያው ብዙ ልጆች ኢቃማ ያሰሯሉ ማለት ነው። ብዙዎቹ የእድሉ ተጠቃሚ ሆነዋል። አሁንም እንግዲህ ወደፊትም ደግሞ እድሉ ተመቻችቶላችኋል ብያችኋለሁ ባለፈው። ወደ ሀገር መግባት ለምትፈልጉ ነው ዛሬ ደግሞ ይዤላችሁ የመጣሁት ማለት ነው። ወደ ሀገር ለመግባት ደርሶ መልስ ሊሆን ይችላል፣ በቅቷችሁ ሊሆን ይችላል፣ ሀብታም ሆናችሁ ሊሆን ይችላል፣ ደክሟችሁ ሊሆን ይችላል፣ አይታወቅም። ብቻ በተለያየ መንገድ እንግዲህ የሰው ሀገር በቃኝ ብላችሁ ወደ ሀገር ለምትገቡ እህቶች ነው ዛሬ እንግዲህ የሆነ ነገር ልላችሁ የፈለግኩት ማለት ነው። ለምሳሌ አሁን ላይ ክፍት ነው፣ ለሁሉም ክፍት ነው መንገድ ማለት ነው። ከጠለብ ለጠፉ ክፍት ነው፣ ለሀጅና ለኡምራ ክፍት ነው። በሀጅና በኡምራ የመጡ የድሮዎቹ ማለት ነው። በዛያራ ቪዛ ለመጡ ክፍት ነው፣ በባህር ለመጡ ክፍት ነው። ለሁሉም ክፍት ነው ሀገር ለመግባት ማለት ነው። አልሐምዱሊላህ ይህንን እድልና አጋጣሚ ተጠቅሞ አገሩ መግባት የሚፈልግ ህገወጥ የሆነ ሰው ወይም የመኖሪያ ጊዜው የተቃጠለበት ሰው ኢቃማው ማሳደስ የማይፈልግ ወይም የወጣው የአዋጅ ህጉ የማይመለከተው ሰው ወደ ሀገሩ የመግባት እድሉ በጣም ሰፊ ነው ማለት ነው። አሁን ላይ ሄዶ ተመዝግቦ የሚያስፈልገውን ነገር በማሟላት በሰላም ወደ ሀገሩ መግባት ይችላል ማለት ነው። እና ልጅ ይዛችሁ የምትሄዱ በዋናነት ደግሞ ዛሬ ልነግራችሁ የፈለኩት ልጅ ይዛችሁ የምትሄዱ ማለት ነው ለእናንተ ነው። ልጅ ይዛችሁ የምትሄዱ መጀመሪያ ያው ብዙሃኖች የሰው ልጅ ነው ይዛችሁ የምትሄዱት፣ የራሳችሁን አይደለም። የሰው ልጅ ይዛችሁ ስትሄዱ ደግሞ ጥንቃቄ ያስፈልጋል። ፕሮሰስ ስትሞሉ እዛ ሄዳችሁ ባለመደናበር የህፃኗን ወይም የህፃኑን ስም በመሸምደድ ከነ አባቱ አያቱ አባት ሆኖ ውክልና የሚወስደውን ደግሞ ብዙሃኖች ደግሞ በአባታቸው ስም አይደለም የሚሄዱት። ኢትዮጵያ ሾርጣ ይዞት በአገር በገባ በእስር ቤት በኩል አገር በገባ አባቱ ኢትዮጵያ ነው ተብሎ በዛ ወረቀት ነው የሚገባው። ያው እያንዳንዱ ስራችን ሁሉ በፌክ ነው። ያም እንደሆነ የተደረገው ህገ ወጥ መሆናችን እየታወቀ ያንን ፕሮሰስ ማሟላት እንደማንችል እየታወቀ የተጫነብን እንደ ዕዳ ማለት ነው። ያንን ፕሮሰስ ግዴታ ማሟላት አለባችሁ ስለተባለ በፌክ ነው ሁሉም የሚሰራው። የፌክ ስም፣ የፌክ መረጃ፣ የፌክ ልጅ ማለት ይቻላል። ልጃችን ያልሆነ ልጅ ተብሎ ነው የሚገባውና እዛ ላይ ጥንቃቄ ያስፈልጋል። ብዙዎች ትደናበራላችሁ፣ ታስነቃላችሁ ምናምን ነገር አሉ ነው እና እዛ ጋር ልጄ ነው ብላችሁ ግዴታ ልጃችሁ እንደሆነ ማስመሰል መቻል አለባችሁ። ወረቀቱና ስሙን ደግሞ በደንብ መያዝና ማሸምደድ አለባችሁ ሳትወናበዱ ማለት ነው። የሚጠበቅባችሁ እንደሞ አስፈላጊ የሆነ የሚጠየቁትን ፎቶ ማቅረብ ይኖርባችኋል ማለት ነው። እድሜያችሁ ላይም እንደዚሁ ጥንቃቄ ማድረግ አለባችሁ። እኔ በነገራችን ላይ ይህን ልነግራችሁ የፈለኩት ከገጠመኝ ተነስቼ ነው እና እኔም ዛሬ የገጠመኝ ነገር ነበረና ልጅ ለይዛ ሀገር ለመግባት ኤምባሲ ሄዳ፣ እኔም ኤምባሲ ነበርኩ ወይ ኤምባሲ ሄጄ ነበር ለግል ጉዳይ ማለት ነው። እኔ አልሐምዱሊላህ እስካሁን ድረስ ኤምባሲ ለተለያየ ጉዳይ 3 ጊዜ ሄጃለሁ። 3 ጊዜ ሲሄድ
በሰላም በድል ማለት ይቻላል በሰላም ነው የምመለሰው ጉዳይን ፈጽሜ ማለት ነው። እና አንዷ ምን አደረገች መሰላችሁ? እኔ ለእናንተ ላስረዳችሁ ወይም ልነግራችሁ የፈለኩት ይዛ የምትሄደው ልጅ የራሷ ይሁን የሰው ይሁን አላቅም፣ ግን እዛ መታ ስትመዘገብ በመታወቂያ ነው። መታወቂያው ልካ ነው። በመሰረቱ ስትመዘገቡ መታወቂያና ፓስፖርት ግድ ነው ማለት ነው። ያ መታወቂያው ደግሞ ስሙ ስንት ይላል መሰላችሁ? ሶሪ እድሜው 63 ይላል። ህፃኑ ደግሞ ይዛ ልትገባ ያለችው የስንት ዓመት ነው ሲባል የ4 ወር። በቃ እዛ ቀውጤን ያፈላችሁ መመዘግቡ ማለት ነው። እንዴት ነው እንደዚህ የምትሸውዱት? የ63 ዓመት ሴትዮ እንዴት ነው የ4 ወር ህፃን ልጅ ሊኖሯት የሚችለው? ያቺ ሴትዮ እንግዲህ እንዲመዘግብላት የላከችው ሰው ሌላ ነው። ሹፌር መሰለኝ መታወቂያውን ይዞ መጥቶ ነው የሚመዘግባት። በነገራችን ላይ የመጀመሪያ ምዝገባ በሰው መላክ ትችላላችሁ፣ በሹፌሮች በምናምን ብቻ የናንተን ፓስፖርትና መታወቂያ ይዞ ነው የሚሄደውና ልክ እዛ ከመጣ በኋላ መታወቂያው ሲታይ 63 ዓመት ህፃኑ የስንት ዓመት ነው ሲባል የ3 ወር ማን የ4 ወር ህፃን ልጅ። እንዴት እንደዚህ አይነት ስራ ትሰራላችሁ? ልትወልድ አትችልም አሉ። ይሄ ህፃን ልጅ የእሷ አይደለም። ያም ደግሞ መታወቂያውን ይዞ የመጣው የእሷ ነው፣ ወጣት ናት ምናምን አለ። ወጣት ከሆነች እንዴት ወጣት ልትሆን ይችላል? የ63 ዓመት ሲጀመር ልትወልድም አትችልም ተባለ። እሱም ለመከራከር ሞከረ። ክርክሩ ቀጠለ። ተደወለ፣ ተጠየቀች። ህፃኑ የስንት ዓመት ነው ተባለች። መታወቂያው ሜኔ ነው አለች። ከዛ ህፃኑ ስትባል የ4 ወር አለች። በጭራሽ የማይመስል ነገር ነው። ምናልባት ልጇ ሊሆን ይችላል፣ አይታወቅም። ሴቶችም ስለነበሩ ሲከራከሩላት ነበር። ምናልባት ኑሮ ከተመቻት ሰላማዊ ህይወት ከኖሮች ልትወልድ ትችላለች ምናምን አሉ። እኔም ደግሞ የመጣልኝ ምናልባት ሀገራችን መታወቂያ ስናስመታ ድሮ ካስታወሳችሁ ለፓስፖርት እድሜን ጨምር ነበር፣ ህፃናት ብሎ እንዳይመልሱት። ምናልባት እንደዛ ሊሆን ይችላል እድሜዋ ምናምን ስል አይደለም አሉ። ይሄ ይዛ የመጣችው መታወቂያ ነው። ፓስፖርት ቢሆን ኦኬ እድሜዋ ተጨምሮ ነው ይባላል። ላኪን ይሄ መታወቂያ የቀበሌ መታወቂያ ስለሆነ በጭራሽ እድሜው ስህተት የለበትም። ስህተት የሰራችው ሴትዮዋ ናት። በ63 ዓመት የ4 ወር ህፃን ሊኖራት አይችልም ተባለ። እነሱ እየተከራከሩ በቃ ሰውየውም ወረቀቱን መታወቂያውን ይዞ የመጣ ሰውዬ ፍጥጥ አለ። በቃ ልጇ ነው መድሬሽ ምናምን ማለት ጀመረ። በካሜራ ኮል ደውል ተባለ ማለት ነው። እና እኔ ጉዳይን ጨርሼ ነበረ። እስከዚህ ድረስ ነው የተከታተልኩት። ይቅርታ እንግዲህ ቆማጣ መረጃ መጣችልኝ እንዳትሉ። እኔ ላችሁ የፈለግኩት ትክክለኛ መረጃ ይዛቸው እንድትሄዱ፣ እዛ ስትሄዱ ደግሞ እንዳትደነባበሩ ነው እንጂ የሰው ታሪክ ሞሎን ይዤ አልመጣሁም። ምክንያቱም እኔ እዛ ጉዳይን ከፈጸምኩ መጨረሻው ማየት አይጠበቅብኝም። ሰውየው ዳር ላይ ቆመ። ትክክለኛ እሷን ፊዚካሏን ለማየት ፊቷን ለማየት በካሜራ ኮል ደውል አገናኘን አሉት። የምትመዘግበዋ ግን አልተዋጠላትም በጭራሽ። በቃ ማንን የምትሸውዱት? እንዴት እንደዚህ አይነት ስራ ትሰራላችሁ? የ60 ዓመት እናት እንዴት ነው የ4 ወር ህፃን ሊኖራት የሚችለው አለች። በእርግጥ ያውቃሉ፣ ሀበሻ ሆነው እዛ መስሪያ ቤት ውስጥ የሚሰሩት ያውቃሉ፣ ጠንቅቀው ያውቃሉ። የሰው ልጅ እንጂ የራሳችን ልጅ ይዘን እንደማንሄድ፣ እናቶች ወልደው ልጃቸውን ለሰው እንጂ የሚልኩት ራሳቸው ይዘው እንደማይሄዱ፣ እዛ ጋር የሚመጣው የአባት ስም ተብሎ ራሱ የሌላ ሰው ስም መሆኑን ያውቃሉ። እያንዳንዷን ነገር ያውቃሉ። አበሻ ነን። ከኛ በላይ ማንም አይተዋወቅም። እኛ እንተዋወቃለን ውስጥ ለውስጥ፣ ውስጣችን እየተዋወቀ ግን እንሸዋወዳለን። አሁን እዛ የምትመዘግበው አበሻ ዝም ብላ ብትመዘግባት ምንም ችግር የለውም። ምናልባት ደግሞ ያን አልፋ ስትሄድ ሽመይሲ ነው ምናምን የሚባልበት ቦታ ችግር ሊፈጥርባት ይችላል። እዛም ደግሞ የሚሰሩ አበሾች ናቸው። ዝም ብሎ ቢያሳልፏት ከእነሱ ምንም አይቀንስባቸውም። ምክንያቱም ውስጣቸው ያውቃል። ሌላም የ20 ዓመት ወይ የ30 ዓመት ሴት መታ ያንን ልጅ የኔ ነው ብላ ይዛ መሄድ ትችላለች፣ ልጇ ያልሆነውን ማለት ነው። እና አውቀው ግን ለማጭበርበር ይሞክራሉ። እዚህ ጋር ደግሞ ጥንቃቄ አድርጉ። እንግዲህ ለመሄድ ለመጓዝ ስደትን ለመላቀቅ ያስባችሁ አላህ ሱብሃነሁ ወተዓላ ያሳካላችሁ እላችኋለሁ። እንደዚሁም ደግሞ ብዙ እህቶች እንትን ኢቃማ እናስራለን ብለው አደጋ ላይ ይወደቋሉ። እናንተንም ደግሞ አላህ ይፈርጃችሁ። ገና ኢቃማው ተሰርቶ ከማለቁ ተናዙል አድርጉ።
ነቀላ ከፊል ምናምን አድርጉ፣ ተጨማሪ ገንዘብ አምጡ እየተባሉ ብዙ እህቶች እያለቀሱ ነው። ባይዘወይ እንደዚህ ጥድፍ ብለው በማይታወቅ ሰው ምናምን ያሰሩ ማለት ነው። ለእነሱ እንግዲህ አላህ ይርዳቸው፣ ዱዓ እናደርግላቸዋለን ማለት ነው። ወደ ሀገር መግባት ላስባችሁ እንግዲህ መልካም ጉዞ ያደርግላችሁ። መንገዶች ሁሉ ክፍት ናቸው። መልካም ጊዜ ይኑላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ እና ሰብስክራይብ ማድረግ እንዳትረሱ ሀባይቢ። ባይ ማሰላማ። በሌላ ጊዜ እስከምንገናኝ አይ ላቭ ዩ